መግቢያ። በዚህ መጽሐፍ ውስጥ አንዳንድ ሃይማኖታዊና ሌሎች ጉዳዮችን የሚመለከቱ መጣረሶች ቢኖሩ ያ የጂ20 አገራት መሪዎችና የቫቲካኑ ጳጳስ ተሰብስበው ስለ ኢትዮጵያ ሲዶልቱ የተናገሩት እንደወረደ ስለሰፈረ መሆኑን ከወዲሁ ማሳወቅ እፈልጋለሁ። ደራሲው መልካም ንባብ። እንደ አውሮፓውያን አቆጣጠር ጁን 3 2014 ዓመተ ምህረት ኢሮፒያን ዩኒየን ቤልጅየም ብራሰልስ የጂ8 አገራት የመሪዎች ጉባኤ 40ኛው የጂ8 ዓመታዊ ስብሰባ ይካሄድ የነበረው ከጁን 4 እስከ 5 2014 እንደ አውሮፓውያን አቆጣጠር የነበረ ቢሆንም መሪዎቹ ግን አንድ ቀን ቀደም ብለው የግል ዝግ ጉባኤያቸውን ያደረጉት ጁን 3 2014 ምሽት ላይ ነበር። የተካሄደውም በቤልጅየም ብራሰልስ ነው። በዚህ መሰረት የአባልነት ማረጋገጫ የሆነውን ልዩና ረቂቅ የሆነ የኤክስሬይ ምርመራቸውን ሁሉም በየጀርባቸው እየተጋደሙ አረጋገጡና ወደ ቀዩ ሚስጥራዊ አዳራሽ አቅንተው ቦታቸውን ያዙ። ቦታው ከዋናው አዳራሽ ስር ግራውንድ ውስጥ ያለ ሲሆን የአሜሪካው መሪ ደግሞ ከዋናው አዳራሽ ካለው የእንግዳ መቀበያ ላይ ሆኖ በተናጠል የሚገቡትን መሪዎች የይለፍ ቃል የሚመስል አንዳንድ ቃል እያደመጠ አጠገቡ ባለችው ብርማ ቀለም ባላት ላፕቶፕ በፍጥነት ጻፍ እያደረገ ነበር የሚያስገባቸው። ከዚያ በኋላ ደግሞ መሪዎቹ 6 ያህል እርምጃዎች ተራምደው ቀይ ቀለም ባለው ምቹ የመጋደሚያ ስፖንጅ ላይ ሄደው ጋደም ይላሉ። ፈታሹ ማን እንደሆነ ባይታወቅም ያ የሚጋደሙበት ምቹና ቀይ ቀለም ያለው ስትሬቸር ግን መሪዎቹ ገና ጋደም እንዳሉበት በፍጥነት ሸርተት ብሎ ወደ ውስጥ ይዟቸው ይሄዳል። እንደገና ባዶውን ሆኖ በፍጥነት ተመልሶ ይመጣና ለሌላ ተስተናጋጅ ዝግጁ ይሆናል። ሌላው ተረኛ ይመጣና ይጋደማል። እሱንም አድርሶት ይመለሳል። በዚህ አይነት ሁሉም ገብተው ያልቁና የዋናው በር አዳራሽ በራሱ ጊዜ ይዘጋል። በሩ እንደተዘጋም ጥቁሩ የአሜሪካ ፕሬዝዳንት ላፕቶፑን እጥፍ ሲያደርጋት ይታያል። ይህ ከሆነ በኋላ ጭልም ይላል። ጭልም ያለው ነገር ከአንድ ደቂቃ ባልበለጠ ጊዜ ውስጥ መልሶ ቦግ ሲል የአሜሪካው መሪ መድረኩ ላይ ቆሞ ያችን ብርማ ቀለም ያላት ላፕቶፕ እየነካካ ይታያል። አሁን መድረኩ ላይ ያለውን መሪ ጨምሮ ከመድረኩ ስር ያሉትን ሰዎች ከነ ሙሉ የአዳራሹ ገጽታ ማየት ተቻለ። ይህ የሚያምር አዳራሽ ክብ ቅርጽ ያለው ሲሆን የግድግዳው ዙሪያ አብረቅራቂ በሆኑና ቀይ ቀለም ባላቸው ረዣዥም መጋረጃዎች የተከበበ ነው። የወለሉ ምንጣፍም የመቀመጫ ወንበሮቹም የኮርኒሱም ሆነ በተሰብሳቢዎች ዙሪያ ያሉት ጠረጴዛዎች ቀለም ቀይ ሆኖ የተዘጋጀ ነው። ተሰብሳቢዎቹ ደግሞ በጥቁር ሱፍና በቀይ ከረባት አጊጠዋል። የአሜሪካው ጥቁር ፕሬዝዳንት ላፕቶፑን መድረኩ ላይ ባለችው የቁም ጠረጴዛ ላይ አስቀምጦ መድረኩን ለቀቀና ወደ መሰሎቹ ተሰብሳቢዎች አምርቶ ተቀመጠ። እንደተቀመጠም ከፍተኛ የሆነ ብርሃን ያለው መብራት ቦግ አለና አዳራሹን ሌላ ውበት ሰጠው። በአንዳቸውም ላይ የመረበሽና የመደንገጥ ሁኔታ አይስተዋልም። ሁሉም በፈገግታ ፈክተዋል። የጉባኤውን መጀመር በጉጉት እየተጠባበቁ ያሉም ይመስላል። መሪ ነው። የእያንዳንዱን ተሰብሳቢ አእምሮና አስተሳሰብ ብሎም እቅድና የእውነት ተገዥነቱን ማጣራትና ማወቅ ይችላል። የሹማምንቱን ብቻ ሳይሆን የሁሉንም ተራ አባላት የአእምሮ ዳታ ማንበብ ይችላል። አንዴ አምነውበትና ተቀብለውት ራሳቸውን በፈቃደኝነት አሳልፈው ሰጥተዋልና የመጣል፣ የማንሳት፣ የመግደልና የማዳን እንዲሁም የማበልጸግ በጥቅሉ ሁሉንም የማድረግ መብት የተጎናጸፈ ልዑል ነው። ለልጆቹ፣ ለወዳጆቹ፣ ለተከታዮቹ በግልጽ ቁልጭ ብሎ ይታያል። ጥበብን ይገልጣል። የሚሽቱን ሁሉ በለጋስነት ይሰጣል። ታማኝነቱ እስከ ዘላለም ነው። ሁሉም በእጁ ይዟል። የያዘውንም ለተከታዮቹ ይሰጣል። ባለድል ነው፣ ያሸንፋል። ልዑል ነው፣ በድል አድራጊነት ይነግሳል። የሰው ልጅ ሁሉ በደስታ ይገዛለታል የሚል አስገምጋሚ ድምፅ አዳራሹን ናጠው። መሪዎቹ ገና መናገር እንደጀመረ ነበር ተነስተው በደስታ ማጨብጨብ የጀመሩት። አዳራሹ ውስጥ ከ8ቱ መሪዎች ውጭ ለጊዜው ማንም አልነበረም። ተናጋሪውም ከመሪዎቹ አንዱ አልነበረም። መድረኩ ላይም ማንም የለም። መሪዎቹ ግን ማን እየተናገረ እንዳለ ያወቁ ይመስላል። ግራ የመጋባት ሁኔታ አልተስተዋለባቸውም። ክብር ለልዑሉ ሲል መሪዎቹም በአንድ ድምፅ አሜን ሲሉ ተደመጡ። ክብር ለኃያሉ አሜን፣
ክብር ለባለድል አብዮተኛችን አሜን። ከወደ ጣራው በኩል ኮሽታ ድምፅ ሳያሰማ ስፍፍ እያለ ወረደና በዝግታ መድረኩ ላይ እርፍ አለ። ግዙፍ የሆነ ርዝመት አለው። ግዙፍ የሆነ ውፍረትም አለው። ያማረና የተዋበ የፊት ገጽታም አለው። በሰዎች አገላለጽ የወንድ ቆንጆ ጸጉረ ዞማ፣ የሚያማልሉ አይኖች፣ ከበረዶ የነጹ ጥርሶች፣ እንጆሪ የመሰሉ ከናፍርቶች አሉት። ቅላቱና የፊቱ ልስላሴ ሊገልጹት የሚከብድ ነው። እንዲህ ሆኖ የሚታየው ግን ከአንገቱ በላይ ብቻ ነው። ፊቱ የሰው ነው። ከአንገቱ በታች ሲታይም የሰው ቅርጽና የሰው የሰውነት ክፍሎችን ሁሉ ያካተተ ተክለ ቁመና ያለው ነው። ነገር ግን አጠቃላይ አቋሙና ግዝፈቱ ሰው እንዳልሆነ የሚያስታውቅ ነው። የቆመው እንደ ሰው በእግሮቹ ነው። ነገር ግን ሁለቱ እግሮቹ በጣም ወፋፍራምና አብረቅራቂ ቆዳ ያላቸው ዘንዶዎች ናቸው። ከወደ ጭኑ ወፈር፣ ከወደ ባቱ ቀጠን ያሉ የቆሙ ዘንዶዎች እግር ሆነውታል። እጆቹ ደግሞ እግር የሆኑት የወፋፍራም ዘንዶዎች ልጆች የሆኑ ይመስል በመጠንና በውፍረት ከእነርሱ አንሰው፣ ነገር ግን የቆዳ ቀለማቸውና ዘንዶነታቸው እንዳለ ሆኖ ነው የሚታዩት። ዘንዶ ከወደ ላይ ወፈር ብሎ ከወደ ጅራቱ እየቀጠነ እንደሚሄደው ሁሉ የእርሱም እግርና እጆች በተመሳሳይ ቅርጻቸውን ጠብቀው ዘንዶ መሆናቸው በግልጽ እየታወቀ፣ ነገር ግን ጭንቅላታቸው ሳይታይ በአካልነት ተርታ ተመድበው እያገለገሉት ነው። ያም ሆኖ የእግር ጉልበቱ እንደ ሰው ነው። የእጅ ክርኑ እንደ ሰው ያለ መጋጠሚያ ያለውና የሚታጠፍ የሚዘረጋ እንደሆነ በግልጽ ይታያል። ከሁለቱም እግሮቹ ተረከዝ በኋላ ያሉትና የመድረኩን ወለል የረገጠባቸው እግሮቹ ደግሞ የሰው ናቸው። አምስት ጣቶች አሏቸው። ርዝመታቸውም ከሰው ብዙ የሚለይ አይደለም። ከሰው የሚለያቸው ነገር ግን አለ። እሱም የሁለቱም እግሮቹ የታችኛ የመረገጫ የጋለ ብረት በመሰለ አስደንጋጭ እሳት እየተቃጠሉ ወይም እየተንቦገቦጉ ያሉ መሆናቸው ብቻ ነው። የዘንዶ ቅርጽና ቆዳ ካለው ጡንቻና ክንዱንም አልፎ ከሚገኘው ቅርጽ ቀጥሎ ያሉት የእጆቹ መዳፎችም እንደ እግሮቹ ሁሉ የሰው የመሰሉና በመዳፍ ስፋትና በጣት ርዝመት ብቻ ከሰው ዘለግና ሰፋ ያሉ ከመሆናቸው በቀር ሌላ እንግዳ ነገር አይታይባቸውም። እነሱም ባለ 5 ጣት ናቸው። እነርሱም በተመሳሳይ እንደ እግሮቹ በባለ ፍም እሳት ተከበው እየተንቦገቦጉ ናቸው። ነገርየው ያልተለመደና ሊገልጹትም የሚከብድ ነው። ከአንገቱ በታች እንደ ብረት የጠነከረ መሆኑ ከሚያስታውቀው ሰፊ ደረቱ ጀምሮ እስከ እግሮቹ ባቶች መዳረሻ ድረስ የዋና ልብስ የመሰለ ጠባብና ቀይ ፒትልስ ለብሷል። በተረፈ እግሮቹም እጆቹም ያለ ልብስ ተጋልጠው እየታዩ ነው። ትከሻው ላይም ረዥምና አብረቅራቂ ክፍት ካባ ጣል አድርጓል። ጫማ አላደረገም። ነገር ግን እግሩ እሳት ለብሷል። ጣቶቹ የሚታዩት በእሳት ውስጥ ነው። የቆመበት እግሩን ያየ ሰው መድረኩ ላይ ያለው የወለል ምንጣፍ ካሁን አሁን መጨስና መንደድ ይጀምራል ብሎ መስጋቱ አይቀርም። ግን ምንም ጭስም ሆነ ቃጠሎም የለም። በእጆቹም የያዘው ነገር አልነበረም። ለ6 ደቂቃ ያህል ከአንደበቱ ያወጣት አንዲት ቃል የለችም። ያደረገው እንቅስቃሴም አልነበረም። እንዲሁ እንደ ሞዴሊስት በቄንጥ ቆሞና በፈገግታ ደምቆ በጎንዮሽ ተሰብሳቢዎቹን በዝምታ ሲያይ ቆየ። የጂ8 አገራት መሪዎችም መጥቶ ከቆመባት ጊዜ ጀምሮ ነው ቆመው ማጨብጨብ፣ በአንዳች በሚያርገፈግፍ የደስታ ስሜት ውስጥ ሆነው መጮህ፣ እልል የሚል አይነት ድምፅ ማሰማትና በደስታ መዝለል የጀመሩት። ሂደቱ በዚህ አይነት እንደቀጠለ በነበረ ጊዜም ይህ ምንነቱ ያለየ ነገር በመጣበት አኳኋን ኮሽታ ድምፅ ሳያሰሙ ሃይማኖታዊ ልብሰ ተክህኗቸውን እንደለበሱና በአንድ እጃቸው የወርቅ መቋሚያቸውን እንደጨበጡ ያንን ከዕንቁና ከወርቅ የተሰራ የራስ አክሊላቸውን እንደደፉ በቀይ ካባ አጊጠው የቫቲካኑ ዋና ጳጳስ ከተፍ አሉ። እንዲሁ ኮርኒሱ ሳይበሳ ከላይ ወርደው ያለ አንዳች ድንጋጤ በደመቀ ፈገግታ ተውጠው ሲወርዱና በተጫሙት ቀይ ምቹ ጫማ የመድረኩን ወለል ሲረግጡ ተሰብሳቢዎች እያዩአቸው የነበረ ቢሆንም አንዳቸውም የመገረም ሁኔታ አልተንጸባረቀባቸውምና ጉዳዩ የተለመደ መሆኑን ማረጋገጥ ተቻለ። ጳጳሱ በእርጋታ ከእንግዳው ፍጡር ጎን ቆሙ። በአንድ ጉልበታቸው በርከክ ብለውም
አክብሮታቸውን ገለጡና ብድግ አሉ። ክብር ለልዑላችን አሉ በጋለ ድምፅ። አሜን አሉ ተሰብሳቢዎች። ጳጳሱ አንድ እጃቸውን አንስተው የተቀመጡ ምልክት አሳዩአቸው። የጂ8 አገራት መሪዎችም በድንፋታ የታጀበ ምስጋናቸውን ደምድመው በየወንበሮቻቸው ቁጭ አሉ። የቫቲካኑ ጳጳስም ተሰብሳቢዎቹን አስቀምጠው በተለየ ቋንቋና ለማንም ባልተሰማ ሹክሹክታ ለዚያ ቀድሟቸው ለመጣው ዘንዶ ለበስ ሰው ጎንበስ ብለው አነበነቡና እጅ ነስተው ቀና አሉ። ይህንን አድርገውም ሌላ ቃል ሳይናገሩ በመጡበት አኳኋን ወደ ላይ ተነሱና ተንሳፈው ሄዱ። ኮርኒሱና ጣራው ክፍትም ክድንም ሳይል እንዲሁ አሳለፋቸው። ጳጳሱ ከሄዱ በኋላ እንዲሁ ባረፈበት ቦታ እንደቆመ እንደ ሞዴሊስት ተገትሮ በልዩ ፈገግታ በጎንዮሽ ተሰብሳቢዎቹን በማየት ብቻ ተወስኖ የነበረው ሰው መሳይ አካል በዝግታ መድረኩ ላይ መንጎማለል ጀመረ። ወዲያው አስገምጋሚ ድምፅ ከአንደበቱ ወጣ። የሚናገረው በጠራ እንግሊዝኛ ነው። ክብር ለኃያሉ አባቴ ሲል በከባድ ድምፅ ጀመረ። አሜን የሚል የጋራ ጩኸት አሰሙ። ተናጋሪው መድረኩ ላይ ወዲያ ወዲህ ሲል ቆየና አዳራሹ በጸጥታ እንደተዋጠ በቄንጥ ሽክርክር አለና ወደ ተሰብሳቢዎቹ ዞረ። ከዚያም እነዚያን የሚያምሩና ሙሉ በሙሉ የሰው የመሰሉ አይኖቹን ለአፍታ ጨፈን አድርጎ ገለጣቸው። ይህን እንዳደረገ ልዩ አርማው የሆኑት ሁለት ጥቋቁር ቀንዶች በግንባሩ ግራና ቀኝ በቅጽበት ወጡ። በዚህም የተገረመ ተሰብሳቢ አልነበረምና የተለመደ ክስተት መሆኑን ለማወቅ ተቻለ። የወደፊቷ ድንቅና አጓጊ አዲስ ዓለም ዜጎች እንኳን በደህና መጣችሁ ብሎ ሲጀምር በተሰብሳቢዎቹ በኩል ያልተጠበቀ የማጉረምረም ድምፅ ተሰማ። ሁሉም እንዴት ነው ዜጎች የምንባለው? ያልተለመደ አጠራር የሆነውስ ለምንድን ነው አይነት ማጉረምረም ነበር ያስደመጡት። እርሱ ግን በደስታ የተዋጠ ፊቱን ለተሰብሳቢዎች እያሳየና በዘንዶ ቆዳ የተለበጡ የሚመስሉ ሁለት ረጃጅም እጆቹን ግራና ቀኝ እየዘረጋ አትፍሩ፣ የተለወጠ ነገር የለም። ዜጎች በሚል እንግዳ ስም የጠራዋችሁ በምክንያት ነው። የአዲሲቷ ዓለም ሹማምንት ያላልኩት ኃያል ጌታ ከሆነው ከአባቴ አዲስ መመሪያ ስለተቀበልኩ ነው። ይህ እንደ ቀድሞ አይነት የሆነ የእናንተን የሹማምንቱን ጉዳይ የሚመለከት ጉባኤ አይደለም። በእናንተ ውስጥ ስላሉትና ወደፊትም በእናንተ አማካኝነት በጥቁር እሳት ተጠምቀው ዜጎቻችሁ ስለሚሆኑት ስለ ሌሎች የአዲሲቷ ዓለም ዜጎች የሚመለከት ጉባኤ ስለሆነ ነው ሲል ተሰብሳቢዎች ፈገግታቸው መለስ አለና እርጋታ ሰፈነ። እርሱም ቀጠለ። እንኳን ደስ ያላችሁ። የዘመኑን መቃረብ ከአባቴ ተረዳው። ዘመኑ ሲቃረብ ደግሞ የበለጠ ዘመናዊ ጥበብ ወደ እናንተ ትመጣለች። ዛሬም የተሰጣችሁን ሰጣችሁ ዘንድ መጣሁ። ያለ ውጣ ውረድ ዜጎቻችሁን የምትመለምሉበትና የምታጠምቁበት አዲስ መንገድ፣ የፍጻሜው መጀመሪያ እንዲሁም መደምደሚያ። ዜማዊ ቅላጼን በተላበሰ ድምጸት ነበር የሚናገረው። ሁላችሁም በአንድነት ውጫችሁን አብሩ ሲል አዘዛቸው። ሁሉም በአንድነት አይኖቻቸውን ለ6 ሴኮንድ ያህል ጨፍነው ቆዩና ገለጡ። ሲገልጡም የተለመዱት ጥቋቁርና ጥምዝ የሆኑ አጫጭር ቀንዶቻቸው በየግንባሮቻቸው ግራና ቀኝ ብቅ ብቅ አሉ። በዚህም ባለመገረማቸው ይህ ነገር ለነርሱ የተለመደና አዲስ ክስተት አለመሆኑን መረዳት ተቻለ። ሁሉም አባላት ውጫቸውን በሚያበሩ ጊዜ ሁለቱ ትናንሽ ጥቁር ቀንዶች በግንባሮቻቸው ግራና ቀኝ ይበቅላሉ። ያልተለመደው አዲስ ነገር ቀጣዩ ትዕዛዝና ተግባር ነበር። ቀጠለ። አሁን ደግሞ ውስጣችሁን ለማብራት ተመሳሳይ ነገር በእጥፍ አድርጉ ሲል ታዳሚዎች ለ12 ሴኮንድ ያህል አይኖቻቸውን ጨፍነው ገለጡ። ሆኖም ያዩት አዲስ ነገር አልነበረም። ወዲያው ግን እርስ በርሳችሁ ተያዩ ሲላቸውና ሲተያዩ በጉጉት ይጠብቁት የነበረው ነገር በግንባሮቻቸው ላይ ተጽፎባቸው አዩ። በአብረቅራቂ የኩል ቀለም 666 የሚል ምልክት ተጽፎባቸው ሲያዩ ማመን አቃታቸው። አመስግኑ፣ አባቴን አመስግኑ ተባሉ። አስገራሚ ነገር ነበር። የምድራችን ባለስልጣናት ሆነው ስንት ነገር ሲያደርጉና ሲከበሩ ባየ አይናችን
እነዚህን ሰዎች አሁን ያሉበትን ሁኔታ መልሰን ስናይ ፍጹም የማይታመንና የሚዘገንኑ ሰዎች ሆነው ነው የምናገኛቸው። ልብሳቸውን አውልቀው ወለሉ ላይ እየተንከባለሉ በአንድ አይነት ድምፅ በጋራ ረዥምና ከባድ አስገምጋሚ ጩኸት በተቀላቀለበት አንደበት መሳቅ፣ ማሽካካት ጀመሩ። ለረጅም ደቂቃዎችም ወደ መድረኩ ቀርበው ወለሉ ላይ እየተንከባለሉ አመሰገኑት። ዘመኑ ደረሰ፣ ሹመታችን መጣ፣ በጉን እናርዳለን። እናንተም ኃያላችን ስልጣን ሰጠህን፣ ክብር ለአሸናፊ አለቃችን፣ ንግስና ላንተ፣ ጌትነት ላንተ፣ የምድር ነፍሶች ሁሉ ላንተ በማለት እየተንከባለሉ አመስግነው አበቁና እርስ በርስ በደስታ ተቃቅፈው እየተሳሳሙ ወደ የቦታቸው ተመለሱ። አሁን የነካችሁት የዳሰሳችሁት የፈለጋችሁት ሁሉ የአዲሲቷ ዓለም ዜጋ ይሆናል፣ አባቴንም ያከብራል። የተሰጠውን ጥበብም ጌታውን ለማክበር ይጠቀምበታል። እናንተም በክብር ትሾማላችሁ። ሞትና መውጊያውን በትብብር እንነጥቃለን። ለዚህም ይረዳን ዘንድ ኃያሉ አባቴ ያለውን ጥበብ ሁሉ ይጠቀማል፣ ያንንም ለእናንተ ይሰጣል። ክብር ለታላቁ አባቴ፣ ክብር ለአመፀኛው እውነተኛ አለቃዬ፣ ሹመት ለአዲሲቷ ዓለም ንጉሠ ነገሥት። ለጆሮ የሚሰቀጥጥ የጋራ ሳቅ። አሁን ሲል እንደገና ጀመረ። አሁን ሌሎቹን የጂ20 አገራት መሪዎችን ሰብስቡና ከስረ መሰረቱ ጀምሩና ሂደቱን እንዲሁም ያማረ ስለሚሆነው ፍጻሜና ጎል አብራሩላቸው። አትጠንቀቁ። ስራውን ሁሉ አባቴ ስለጨረሰላችሁ አንዳች ሙግትም አይገጥማችሁ። ካሁን በኋላ ምንም ሚስጥርና ድብቅ ነገር የለም። ይህ ዘመን በአባቴ ተዋጅቷልና እንደገና ደስ ይበላችሁ። ሁሉም በእጃችን ሆኗልና ሐሴት አድርጉ። የተዋጀውን ዘመን ደጋግማችሁ ዋጁት፣ ጥሯቸውና አብስሯቸው። የአሸናፊ ልጆች ሆይ የንጥቂያ ዘመን አሁን ነው። ንጥቂያ ይቅለላችሁ ብዬ ባረኳችሁ። የአዲሲቷን የእኛን ዓለም ምስረታ ገንቡ። ጠንክራችሁም ስሩ፣ ጠንክራችሁም ተናጠቁ። የገንዘብና የኢኮኖሚ የጦር መሳሪያና የቴክኖሎጂ የበላይነትን ተጎናጽፋችኋልና ማንም ሊያቆማችሁ እንደማይችል ተረድታችኋል። ምድር ካለችበት የጨለማ ተስፋ ወጥታ ወደ ዘላለማዊ ሕልውናዋ መመለስ አለባት። ያኔ አባቴ፣ እኔ፣ እናንተና የእናንተ ሹሞች ለዘላለም እንነግሳለንና ሁል ጊዜ ደስ ይበላችሁ። ስለምታደርጉት ነገር አታስቡ፣ ስለምትጠየቁት ጥያቄ አትጨነቁ። እኔ በሁሉም ውስጥ አድሬ ምላሽ እሰጥላችኋለሁና ይላል ውሏችን። ደግሞ ማንም መውጫና ማምለጫ የለውምና በድጋሚ ደስ ይበላችሁ። ውድቀት ለታረደውና ለሚታረደው በግ፣ ድል ለአሸናፊዎች የአዲሲቷ ዓለም ንጉሠ ነገሥትና ነገሥታት። ንግግሩ ሞቅ እያለ ሲሄድ እነዚያ የሰው አይኖቹ ወደ ደምነት ተለወጡ። ያ ያማረ የራስ ቅሉ በድንገት 3 ማዕዘን ቅርጽ ወዳለው የፒራሚድ ገጽታ ተለወጠ። ተዘናፍሎ ወደ ጀርባው የተደፈው ወርቃማ ፀጉሩም ብን ብሎ ጠፋና 3 ማዕዘን መላጣ ሆነ። ከዚህ መላጣ ቅርጽ ውስጥም ሌሎች 2 ቀንዶች በቀሉ። ከአንገቱ በታች የነበረው ቅርጽ ግን አልተለዋወጠም ነበር። የሹመታችሁ ማረጋገጫ ተሰጣችሁ። አሁን የቀረ ነገር የለም። ትናፍቁት የነበረው ነገር ሁሉ ደረሰላችሁ። የአባቴና የአባታችሁ የድል ዘመን ደረሰ። አሁኑኑ አብስሯቸው። ይህን ድንቅ ጥበብ ለግሱና በሐሴት አጥለቅልቋቸው። በድል አድራጊነት አሰማሯቸው። አመስግኑ፣ 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 አመስግኑ። ድምፁ በጣም እየጋለ ሄደ። ሀያዎቻችሁ ሁኑና በተመሳሳይ ስልጣን ሙሉ ሂደቱን አሳውቁ። እናንተም ተጨማሪው መመሪያ ተቀበሉ። በነጻነት ተሞልታችሁ ሁሉንም ነገር እወቁ፣ አሳውቁ። መነሻና መድረሻችሁ ልታውቁ ነውና ደስ ይበላችሁ። የመጨረሻዋና ተሸሽጋ የነበረችው ሚስጥርና ትእዛዝ ዘመኗን ጠብቃ ከአባቴ ዘንድ መጣች፣ ተገለጠች። ሐሴትም አደረጉ። ክብር ለኃያሉ ልዑል። አሜን። የጋራ ድምፅ። አሜን የምትለዋን የጋራ ድምፅ ሰምቶ የስንብት ቃልም ሳያሰማ የ3 ማዕዘን ቅርጽ የፊት ገጽታውንና ወደ ደምነት የተቀየሩ ቀያይ አይኖቹን እንደያዘ ኮስተር ብሎ ተንሳፈፈና በቅጽበት ውልብ ብሎ ተሰለበ። የአሁን አካሄዱ የመጣበት አይነት አልነበረም። ጳጳሱ የተመለሱበት አይነትም አይደለም። ብቻ ግን በጠራው ቪዲዮ እንደሚታየው ከሆነ
1 ሜትር የሚሆን ከፍታ ብድግ ብሎ እንደተንሳፈፈ ጠፋ ወይም ተሰወረ። እሱ ከሄደ በኋላ ተሰብሳቢዎች በጋራ ሳቅ እያሽቃቁ በደስታ ተውጠው ከነቀንዶቻቸውና ከነግንባር ምልክቶቻቸው ማመስገናቸውን ቀጥለው ቆዩ። ለ30 ደቂቃዎች ያህል እየተነሱ እየፈረጡ አመሰገኑ። ማመስገናቸውን ከማብቃታቸው በፊት የአሜሪካው መሪ በደስታ እየተራመደ በሩጫ መሰል እርምጃ ተጉዞ ወደ መድረኩ ወጣና ጫንጫን እየተነፈሰ ክብር ለልዑላችን አሜን ሲል አስተጋባ። አሜን አሉ በጋራ። የአሜሪካውን ጥቁር መሪ ጨምሮ ሌሎች ተሰብሳቢዎች በሙሉ በላብ ተዘፍቀው ነበር። ይህ ሰው መስሎ ስልጣን የያዘና አሜሪካን በፕሬዝዳንትነት እየመራ ያለውን ጥቁር መሪ አሁን ባለበት ሁኔታ ሌላ የማያውቅ ሰው ቢያየው ሊገጥመው የሚችለው ድንጋጤ እጅግ ከባድ እንደሚሆን ጥርጥር የለኝም። ያን ከባድ ድንጋጤ ግን ቀድሜ ልደነግጠውና ልጋፈጠው የቻልኩት እኔ ሆንኩ። የምስጋናው ጩኸት ጋብ እንዳለና ተሰብሳቢዎቹም እንደተቀመጡ የአሜሪካው መሪ ንግግር ማድረግ ጀመረ። በድጋሚ እንኳን ደስ ያለ ማለት ፈልጋለሁ ሲል የጋራ ጭብጨባ ተስተጋባለት። አሁን ውጭና ውስጣችን እናጥፋ ሲል ደግሞ ሁሉም አይኖቻቸውን ጨፍነው ገለጡ። እርሱም ተመሳሳይ ነገር አደረገና የሁሉም ቀንድ መሰል ነገሮች ወደ ውስጥ ጠለሙ። የቁጥር ምልክቱም ከግንባራቸው ጠለመና ነፃ ግንባር ሆነላቸው። ሰው ሆኑ ወይም መሰሉ። ቀጣዩ አስቸኳይ ዝግ ጉባኤ በእኔ የሚመራና ከጂ20 አገራት መሪዎች ጋር የምናደርገው ነው የሚሆነው። ለአሁኑ ግን ቀሪውን 1 ሰዓት ለጋራ ውይይታችን ተጠቅመንበት ነው የምንለያየው። ይህን ስል ምን ማለቴ ነው? ከልዑላችን ጋር ባልተያያዙ በተራ የሽፋን ነጥቦች ዙሪያ ማለቴ ነው አለና ብርማዋን ላፕቶፕ አጥፍቶ ዘጋት። በዚያች 1 ሰዓት ምን እንደተነጋገሩ ከነርሱ በቀር ያወቀ የለም።